እኔ የምለው ሴቶችን ጨምሮ ካናዳ፣ አሜሪካ፣ አውሮፓ ከመጣን በኋላ ምን ሆነን ነው ግን እንክንክ የምንለው? በእውነት አገር ቤት እያለን በትዕግስት ቶለሬት የምናረጋቸውን የምናሳልፋቸው ነገሮች እዚህ ከመጣን በኋላ ሴንሲቲቭ ለነገሮች በቃ ይሄ የፈረደበት የሴቶች መብት አለ። ትንሽ ሲናገረን በቃ እምቡር ዱ ዩ ቲንክ ምን ያህል ዋጋ ከፍሎ እንዳመጣሽ በእውነት አውሮፓ፣ ካናዳ፣ አሜሪካ ለመምጣት ያለውን ስቃይ ታውቃላችሁ። በሊቢያ በኩል በረሃውን ተቋቁሞ እሾሃ ሜሄላውን ተቋቁሞ ድብድብ፣ መደፈሩን፣ ስቃዩን ብዙዎች ይሞታሉ፣ ብዙዎች ጫካ ይቀራሉ፣ በረሃ ይበላቸዋል። እሱን ተቋቁመው ከደረሱ በኋላ ወንዝና ኦሽኑን ሲያቋርጡ ደግሞ ብዙዎች እየሰጠሙ ይሞታሉ። ብርዱ ውሽንፍሩን ተቋቁሞ ቦርደር ከደረሰ እድለኛ ሆኖ በህይወት ከደረሰ ረፊውጂ ካምፕ ሸልተር ይገባል። ሸልተር ውስጥ ያለ ብቸኝነቱ፣ ባይተዋርነቱ፣ ረሃቡ ብዙዎች ይጨልላሉ። ታውቃላችሁ እዛ ውስጥ የገቡ ስንቱን ነገር ተቋቁሞ እድል ከቀናው ከ10 ከ15 ዓመት በኋላ ደግሞ የመኖሪያ ፈቃድ ያገኛል። የመኖሪያ ፈቃድ ካገኘ በኋላ ደግሞ የወረደ ቺፕ ሌበር ይሰራል። እሷን አጠራቅሞ እድሜውን ሰውቶ ሚስት ብሎ አንቺን ያመጣል ከኢትዮጵያ። አብሮ አደጌ ናት የሀገሬ ልጅ ትሻለኛለች ብሎ ዋጋ ከፍሎ ካመጡን በኋላ ካመጣሽ በኋላ እዚህን ክንክ ማለት ምንድን ነው እንዴ? አረሰጥ ጥለጥ ብለን እንገዛለን። እነሱ በእውነት ስንቱን ተቋቁሞ ህይወቱን ሰውቶ እድሜውን ሳክሪፋይ አድርጎ ያመጣንን ወንድ በእውነት ምንም ቢለን ቶለሬት ማድረግ መቻል አለብን፣ ማክበር አለብን፣ መውደድ አለብን። ቢያጠፋ እንኳን በመመካከር ነው እንጂ ዲቮርስ በቃ መብቴ ነው። ኧረ ተው ያስተዛዝባል። አንዳንድ ወንዶችም አላችሁ ሴት ዋጋ ከፍላ ካመጣቻችሁ በኋላ እዚህ አይናችሁ ይገለጣል፣ ሌላ ሴት ታማልላላችሁ። ተው እናስተውል። በእውነት የሰውን ድካም ውሃ ትቸልሱበት። ስለዚህ እዚህ ሀገር መብት እንደዚህ ቢሏችሁ አትስሙ። ባሎቻችሁን አክብሩ፣ ሚስቶቻችሁን አክብሩ። የዛሬ መልእክቴ ነው። ውድድ ነው ማረጋችሁ ባይ